ማዘግየት ነው። ማዘግየት ባለፉት ዘመናት ሰይጣን የሰራባቸው ስራችን እንመለከታለን ከመጽሐፍ ቅዱስ። በእግር ኳስ ውስጥ አንድ ዘዴ አለ። በሕግ ባይፈቀድም ነገር ግን ተጫዋቾች የሚጠቀሙበት ዘዴ አለ። እሱም ቀድመው ካገቡ ግብ ካስቆጠሩ ጊዜ መፍጀት ይሞክራሉ። በረኛው ወይ ብሎ ይጠልዘዋል አርቆ፣ ወይ ኳሱን አቅፎት ይተኛል፣ ወይ ወደ ውጭ እንዲወጣ ይጥራል። ኳሷን በቃ ሜዳ ውስጥ ከቆየች ተመልሶ ግብ ሊቆጠር ስለሚችል በተቻለ አቅም ማዘግየት ይሞክራሉ። 90 ደቂቃ ቢበዛ 100 ነው ተጨማሪ ደቂቃ ተጨምሮ የሚሆነው አጠቃላይ። ስለዚህ ያችን ጊዜ እንደምንም ካዘገዩ ካሳለፏት እንደሚያሸንፉ ያውቃሉ። ስለዚህ ያስታውቃል። በቃ ቀድሞ ያገባ ቡድን ያስታውቃል። በቃ ጨዋታውን በጣም ወደ ኋላ ለማድረግ ይሞክራል፣ ይጠራል። በሕይወት ሜዳ ላይ ሰይጣን የሚባል ተጋጣሚ አለን። እድሜያችንን ያውቃታል። መጽሐፍ ቅዱስ መዝሙር 90 ቁጥር 7፣ 8፣ 9 ላይ እንደሚናገረው በሙሴ መዝሙር ውስጥ የሰው ልጅ ቢበዛ እድሜው 70 80 ከዛም ካለፈ ምንድን ነው ድካም። ሰይጣን ያውቃታል። እንደው ቢበዛ እንደው በደንብ በጤና የሚከተል ሰው ቢሆን በጤናነት ይኖራታል እንጂ ዘመን አያልፍም። ብዙ ከዛ ጥቂት ናቸው። ስለዚህ ልክ እንደ ቀድሞ እንዳገቡ ተጫዋቾች እንዴት እንደሚያዘገየ ያውቃል። በወጣትነት ማዘግየት፣ በታዳጊነት ማዘግየት። እግዚአብሔር በ20 ዓመት በ30 ዓመት ሊያደርሰው የፈለገውን ሰውዬ እያዘገየው የሚነቃው 60 70 ቆይቱ። ማዘግየት የሰይጣን ትልቁ መንገድ ነው። ወደኋላ መሳ ከበረከታችን ማማና ከፍታ እንዳንደርስ ማንቀራፈፍ ትልቁ ጥረቱ ነው። ማባከን ጊዜ እንደምታውቁት ራእይ ምዕራፍ 7 ላይ 4ቱ መላእክቶች ነፋሳትን ይዘዋል ይላል። እነዚያ የተያዙት ነፋሳት ሰይጣን ቢፈቀድለት ምድርን ድምስስ አድርገው ሊያጠፋ የሚጥርበት ነፋሳት ናቸው። እነዛ 4 መላእክት ያንን ቢለቁት ምድር ትደመሰሳለች። እንደ መጽሐፍ ቅዱስ አስተምሮ ሰይጣን ማጥፋት ነው የሚፈልገው ወዲያው። ግን ማጥፋት ስላልተፈቀደለት ያለችው አጋጣሚና እድል ማንቀራፈፍ ነው፣ ማዘግየት፣ መጎተት፣ ከመንፈሳዊ ከፍታ ማስቀረት፣ ተቀድሰን ለመኖር ቀጠሮ ማሰጠት። ብዙዎችን በቀጠሮ ውስጥ ያኖራቸዋል። ቆይቼ ቢዝነሴ መስመር እስክትይዝልኝ ድረስ ወደ አገልግሎት በደንብ አልገባም፣ እቺ ቢዝነስ ስትስተካከልልኝ ያኔ ቦርድም እገባለሁ፣ አገለግላለሁ። ወጣቶችን ያታልልበታል። ይሄ መደሰቻ ነው፣ መጫወቻ ነው፣ እንደ ልብ የምትሆነው። ዶርም ውስጥ ነበሩ፣ ዩኒቨርሲቲ እናውቃለን። አጋጥሟችሁም ይሆናል። ብዙ ወደ ቤተ ክርስቲያን የምታበዙ ወደ ጌታ ቤት የምታበዙ ከሆነ ስታረጁ በምን ልትደበሩ ነው? ወጣት ሳላችሁ ቤተ ክርስቲያን መጥሉ ተብለናል። መንፈሳዊነት፣ ወደ ጌታ መቅረብ፣ ከጌታ ጋር መጠጋት ልክ እንደ በብድር እዛ በኋላ ላይ እንደሚቀመጥ ርቆ ተገፍቶ እንደሚቀመጥ ሩቅ ነገር ይታያል። ይሄ ሰይጣን ጥንስስ ነው፣ ሰዎችን ለማዘግየት። ለዚህ ነው በብዙዎቻችን ውስጥ በዚህ ዘመን በትልልቅ ሰዎች ውስጥ ትንንሽ ሰዎች ይታያሉ ይላል ዶክተር ምህረት ደበበ። በዘመናችን ውስጥ በትልቅ ሰዎች ውስጥ፣ በጎልማሶች ውስጥ፣ በወጣቶች ውስጥ ሕፃን ልጅ ይታያል ብሏል።